ታሪካችን የሚጀምረው በአማዞን ጥቅጥቅ ያሉ ደኖች ውስጥ ነምበር 3 በመባል የሚጠራ አንድ ወጣትና አንድ ጎልማሳ በሸራ በተዘራ ቤት ውስጥ ተኝተው እየተመለከትን ነው። ድንገት ግን ጎልማሳው ሰውዬ የሆነ ድምጽ ስለሰማ ነገሩን ለማጣራት ወደ ውጪ ሲወጣ አንድ ለየት ያለ በራሪ ግዙፍ አውሬ ጥቃት አድርሶበት ጎልማሳውን ይገድለዋል። ነምበር 3 የሚባለው ወጣት ልጅም ጎልማሳውን የገደለውን አውሬ በሚገርም ብቃት በመፋለም ከአውሬው ሊያመልጥ ሲል ሞጎዶሪያን ተብሎ በሚጠሩ የሌላ ዓለም ፍጥረታት ይያዝና የሞጎዶሪያኑ መሪ ነምበር 3 ያደረገውን የአንገት ሐብል ከወሰደበት በኋላ ለየት ባለ ጮቤ ሲወጋው ነምበር 3 ወደ አመድነት ይቀየራል። በአሜሪካ ሀገር ፍሎሪዳ ግዛት ውስጥም ጆን ወይም ደግሞ በቅጽል ስሙ ነምበር 4 ተብሎ የሚጠራን አንድ መልካም ወጣት ልጅን እንመለከታለን። አንድ ቀንም ጆን ከጓደኞቹ ጋር ውቅያኖስ አካባቢ ሲዝናና ከዋለ በኋላ ምሽት ላይ ከአንዲት ቆንጆ ሴት ጋር በውቅያኖስ ውስጥ እየዋኘ እያለ የእግሩ ባት ላይ ደማቅ ብርሃን ማንጸባረቅ ይጀምርና ጆን ከፍተኛ ህመም ተሰምቶት መጮህ ይጀምራል። በዚህም ጊዜ ውቅያኖስ ውስጥ ቀደም ሲል ሲሞት ያየው ነምበር 3 በመንፈስ ይመጣና ጆንን አደገኛ ነገር ወደሱ እየመጣ እንደሆነ ካስጠነቀቀው በኋላ ነምበር 3 ተሰውሮ ይጠፋል። ጆንም ውቅያኖስ ውስጥ በስቃይ ሲንፈራገጥ ውቅያኖሱ ዳር ያሉ ሰዎች ተሰብስበው ጆንን በቪዲዮ ሪከርድ ማድረግ ይጀምራሉ። በአትም ላይ ጆን ራሱን ውቅያኖስ ዳር ላይ ያገኘውና እዛው እያለ ጆንን እንደ ወላጅ እየተንከባከበ ያሳደገውና አብሮት የሚኖረው ሄነሪ የተባለው ሰው መጥቶ ጆንን ያገኘዋል። ሄነሪም ጆን እግር ላይ አንዲት ጠባሳ አይቶ በደንብ ከተመለከተው በኋላ ነምበር 3 መሞቱ ለጆን ይገልጽለታል። በዚህ ምክንያት ቀጣዩ የግድያ ኢላማ ጆን ላይ ያነጣጠረ ስለሚሆን ሄነሪና ጆን አካባቢውን ለቀው ራቅ ወዳለ ስፍራ ለመሄድ ይስማሙና ያላቸውን መረጃ በሙሉ በእሳት ካጣጠሉ በኋላ በመኪና ወደ ሌላ ስፍራ መጓዝ ይጀምራሉ። ጆን ከሌላ ፕላኔት የመጣ ኤሊየን ሲሆን ከዓመታት በፊት ጆንና ሌሎች 8 ህፃናት ይኖሩበት የነበረችው ሎሬን የተባለች ፕላኔት ሞጎዶሪያን በተባለ የሌሎች ዓለም ፍጥረታት በመወረሯ ጆንና 8ቱ ህፃናት በህይወት እንዲተርፉ ወደ ምድር እንደተላኩ እንረዳለን። በጉዟቸውም ላይ ሄነሪ ለጆን የሞጎዶሪያን ዋና ዓላማ ከሎሬን ፕላኔት የጠፉ 9 ህፃናትን አሳዶ በቅደም ተከተል መግደል ሲሆን እስካሁንም 3 ወጣቶች ስለተገደሉ ጆንም ከ9 ህፃናት ቁጥር 4 ወይም ነምበር 4 ተብሎ ስለሚጠራ የሞጎዶሪያኑ ቀጣይ ኢላማ እንደሆነ በደንብ ይገልጽለታል። ከረጅም ጉዞ በኋላ ሄነሪና ጆን ኦሃዮ የምትባል የአሜሪካን ግዛት ይደርሱና አንዲት አነስተኛ ቤት ውስጥ ዕቃቸውን ማስተካከል ሲጀምሩ አንዲት እንሽላሊት ከመኪናው ወርዳ ወደ ጆን ቤት እንደተጠጋች ተለውጣ የምታምር የውሻ ቡችላ ትሆናለች። ጆን እና ሄነሪም ዕቃቸውን እያስተካከሉ እያለ ውጪ ላይ ድምጽ ይሰሙና በሩን ሲከፍቱት አንዲት ምስኪን ቡችላ ቆማ ያገኛሉ። ጆንም ቡችላውን ወስዶ ለማሳደግ ይወስንና ወደ ቤት ያስገባዋል። የዛን ዕለት ማታም ሄነሪ ወደፊት ለጆን የሚሰጠውን ከጆን ወላጅ አባት በአደራ መልክ የተቀበለውን አንድ ሳጥን ቤት ውስጥ ደብቆ ያስቀምጠዋል። በሌላም ቦታም ከ9ኙ ኤሊየኖች ጄን ወይም ደግሞ ነምበር 6 ተብላ የምትታወቀው ሴት እነ ጆን ቀደም ብለው ሲኖሩበት የነበረው ቤት መታ ማንንም ማግኘት ስላልቻለች ቤቱን በእሳት አንድዳው እሷ ግን ከእሳቱ መካከል ምንም ሳትሆን ትወጣለች። በቀጣይ ቀን ጆ አካባቢው ላይ ያለ ትምህርት ቤት ተመዝግቦ ለመማር ስለወሰነ በቀጥታ ወደ ትምህርት ቤት ያመራል። ለመመዝገብ ቢሮ አካባቢ እየጠበቀ ያለ ሳራ ከተባለች ቆንጅዬ ልጅ ጋር ይተያዩና ጆን ወዲያውኑ ልቡ ድንግጥ ይልላታል። ጆንም ከተመዘገበ በኋላ ጆንን የመዘገበችው ሴትዮ ሳራን የጆንን ደብተር ማስቀመጫ ሎከር እንድታሳየው ታዛትና ሳራም ወስዳ ሎከሩን ታሳየዋለች። ጆንም ሎከሩ ቦታ እንደቆመ ማርክ የተባለው ልጅ ከጓደኞቹ ጋር መጥቶ ተዋውቀው ይሄዳሉ። ነገር ግን እነ ማርክ እነ ጆን እንደተለያዩ ሳም የተባለን ምስኪን ልጅ ያገኙና ገፍትረውት የያዘውን ዕቃ ይጥሉበታል። ጆንም የሳምን ዕቃ አንስቶ ይሰጠውና ከዛን ጊዜ ጀምሮ ሳምና ጆን ጓደኛ ማቾች ይሆናሉ። እረፍት ሰዓት ላይም ጆን ብቻውን ቁጭ ብሎ ሳለ ማርክና ጓደኞቹ ሳምን ኳስ በመወርወር ከሩቅ ይመቱትና ሳም ሲወድቅ ማርክና ጓደኞቹ ፈርፈር ብለው መሳቅ ይጀምራሉ። ይህን አይቶ የተበሳጨው ጆንም ኳስን አንስቶ ወደ እነ ማርክ ሲወረውረው የማርክ ጓደኛ ይቀርበውና በኳሱ ኃይል የተነሳ መሬት ላይ ይንዘራል። በዚህም ሰዓት ጆን ሳራ ከሩቅ ሆና ፎቶ ስታነሳው ስላየ ማታ ወደ ቤቱ እንደገባ ሳራ ፎቶ አንስታ የምትለቅበትን ዌብሳይት አፈላልጎ በማግኘት ገብቶ ሲመለከት
በርካታ እሱ ያነሳቻቸውን ፎቶ ለቃቸው ያገኛል። በሌላ ስፍራ ደግሞ ሞጎዶሮቹ የነጆንን በእሳት የነደደ ቤት ካገኙ በኋላ የሞጎዶሮቹ መሪ ነምበር 4 አሁንም በህይወት እንዳለ አብሮት ላሉት ሞጎዶሮች ይገልጽላቸዋል። በቀጣይም ቀን ጆን ክፍል ውስጥ እያለ ፍጹም ባልጠበቀው ሁኔታ ድንገት እጁ ማብራት በመጀመሩ ጆን በድንጋጤ ከክፍል በመውጣት የትምህርት ቤቱ ጽዳት ክፍል በመግባት እጁን ውሃ ውስጥ ከቶ ከእጁ የሚወጣውን ብርሃን ለማጥፋት መሞከር ይጀምራል። ሄለንም ቤት ሆኖ ጆን ላይ የሆነ ነገር መከሰቱን ስላወቀ በፍጥነት ወደ ትምህርት ቤት በማምራት ጆንን ካረጋጋው በኋላ ወደ ቤት ይወስደዋል። ቤት እንደደረሱ ሄነሪ ከሎሬን ፕላኔት የመጡት 9 ኤሊያኖች የራሳቸው ልዩ ችሎታና ተሰጥኦ እንዳላቸው ገልጾለት ጆንም እድሜው ስለደረሰ ልዩ ተሰጥኦ መታየት መጀመሩን ይገልጽለታል። በኋላም ላይ ጆን አዲስ ባገኘው ልዩ የሆነ ኃይል በመደመም ከቡችላው ጋር ተደብቆ በመውጣት ራሱን ሲፈትሽ ከዚህ በፊት ያልነበረው ልዩ የሆነ ጥንካሬ እንዲሁም ከረጅም ርቀት ላይ የመዝለል ችሎታ ሳይቀር እንዳዳበረ ይረዳል። በሌላ ስፍራ የሞጎዶሮቹ መሪ ሱፐርማርኬት በመግባት በጣም ብዙ ምግብ ከገዛ በኋላ ምግቡን ወስዶ ኮንቴነር ውስጥ ላሉ ግዙፍ በራሪ አውሬዎች ሲመገባቸው እንመለከታለን። ጆንም ውጭ ወጥቶ አዲሱን ተሰጥኦ ከሞከረ በኋላ ወደ ቤቱ ሲመለስ በአጋጣሚ ከሳራ ጋር ይገናኙና አብረው ወክ ማድረግ ይጀምራሉ። ሲያወሩ ከቆዩ በኋላ ሳራ ጆንን እሷ ቤት ራት እንዲበላ ስለጋበዘችው ጆን ከሳራ ቤተሰቦች ጋር በመሆን ራት ይበላል። ከራቱም በኋላ ጆንና ሳራ ወደ እሷ ክፍል በመሄድ ሳራ ያነሳቻቸውን በርካታ ፎቶዎች እያሳየችው እያለ የጆን ቡችላ ከውጭ ሆኖ በተደጋጋሚ መጮህ ይጀምራል። ጆንም ሳራ ጥሩ ጊዜ እንዲያሳልፍ ስላደረገችው በጣም ካመሰገና በኋላ ከሷ ቤት ወጥቶ ሲሄድ ከርቀት ማርክ የተባለው ልጅ መኪናው ውስጥ ሆኖ ጆንን በቅናት አይን መከታተል ይጀምራል። በመነጋታው ትምህርት ቤት ውስጥ ሳም ጆንን ያገኘውና ትናንት በመጣደፍ ከክፍል የወጣው ምን ሆኖ እንደሆነ ቢጠይቀው ጆን ግን ምንም ሳይመልስለት ይቀራል። ይህንን እየተነጋገሩ ሳምና ጆን ሎከራቸውን ሲከፍቱ እነ ማርክ ለተንኮል ያስቀመጡትን የሚፈነዳ ቀለም ሁለቱ ላይ ይረጭባቸውና ሳም ሎከር ውስጥ ያስቀመጠው ከአባቱ ጋር የተነሳውን ፎቶ ቀለሙ ያበላሽበታል። ጆንም በጣም በመናደድ ከማርክ ጋር ሊደባደብ ከጫፍ ቢደርስም ነገር ግን ራሱን አረጋግቶ ከመደባደብ ይቆጠባል። ጆንና ሳም ሽንት ቤት ገብተው ቀለም የነካው ገላቸውን በውሃ እያስለቀቁ እያለ ሳም ወላጅ አባቱ ተመራማሪ እንደነበርና ከምድር ውጭ ስላሉ ፍጥረታት አብዝቶ ይመራመር እንደነበር ለጆ ይነግረዋል። ሳምም አክሎ አባቱ የሆነ ጊዜ ላይ የገባበት ሳይታወቅ እንደጠፋ ገልጾ ሰዎች እንደሞተ ቢያምኑ እሱ ግን ከምድር ውጭ ባሉት ፍጥረታት እንደታገተ እንደሚጠረጥር ለጆን ይነግረዋል። ሄነሪም የሳም አባት ከመጥፋቱ በፊት በኤሊየኖች ዙሪያ የተለያዩ ጥናቶችን እንደሚሰራ ያውቅ ስለነበር የሳም አባት ጥናቱን ሲያከናውንበት ወደ ነበረው ቤት በመሄድ ቤቱን ሲያሰስ ይቆይና አንድ ጠቋሚ በመባል የሚጠራ ሚስጥራዊ ድንጋይ ነገር ስላገኘ ድንጋዩን ይበልጥ ለማጥናት ወደ ቤት ይወጣል። ጆንም ቤቱ እያለ ሳራ እሱ አካባቢ አቅራቢያ የተዘጋጀ ጫካ ፌስቲቫል ላይ ተጋብዞና ወደዚያ ያመራል። ጆንና ሳራም ተገናኝተው የተጫወቱ እያለ ጆን ሳራን ስለ ቀድሞ የፍቅር ህይወቷ ሲጠይቃት ሳራ ማርክ ከተባለው የትምህርት ቤት ልጅ ጋር አንድ ላይ እንደነበሩና ነገር ግን አሁን ላይ እንድትጣሉ ለጆን ትገልጽለታለች። ከዚህም በኋላ ጆንና ሳራ በደንብ ተግባብተው አብሮ ጥሩ ጊዜ እያሳለፉ እያለ ማንም ባልገመተው መልኩ የማርክ ጓደኞች ከከበቧቸው በኋላ ጆንን በቡድን መደብደብ ሲጀምሩ የተወሰኑት ደግሞ ሳራን ይዘዋት ማርክ ጋር ይሄዳሉ። ጆን ግን በሁኔታው በመናደድ የሚደበድቡትን ልጆች አዲስ ባገኘው ኃይል አማካኝነት ብትንትናቸውን ካወጣ በኋላ ማርክን አግኝቶት ዋጋውን ይሰጠዋል። ሳምም ለካ ይህ ሁሉ ነገር ሲሆንና ጆንን ከቅርብ ርቀት ይከታተላቸው ስለነበር በጆን አስደናቂ ብቃት ደግሞ የሚናገሩን ያጣል። ከዚህም በኋላ ጆን ሳራን ወደ ቤቱ ይሸኛትና ለመጀመሪያ ጊዜ ከንፈሯን ይስማታል። ጆንም ከሳራ እንደተለያየ አዲስ ያገኘውን ኃይል ለመሞከር እጁን ወደ መንገድ መብራት ሲዘረጋ መብራቶቹ ወዲያውኑ በመፈንዳታቸው ጆን ኃይሉ ከቀን ወደ ቀን እየጨመረ እንደሆነ ይረዳል። ጆንም በቀጥታ ጓደኛው ሳም ቤት በመሄድ ስለ ትክክለኛው ማንነቱ እንዲሁም ከሌላ ፕላኔት ስለመምጣቱ ለሳም ከነገረው በኋላ ነገር ግን ይህን ሚስጥር ለማንም እንዳይናገር አደራ ብሎት ወደ ቤቱ ይሄዳል። በመነጋታው የአካባቢው መርማሪ ፖሊስ የሆነው የማርክ አባት እነ ጆን ቤት በመምጣት ጆንን ትላንትና ልጁ ማርክን ለምን እንደደበደበው ቢጠይቀውም ጆን ግን የሚያስታውሰው ነገር እንደሌለ ለመርማሪ ፖሊስ ይመልስለታል።
ፖሊስ እንደወጣም ሄነሪ ኢንተርኔት ላይ ጆን ከወራት በፊት ውቅያኖስ ውስጥ እያለ እግሩ ሲያበራ የተቀረጸው ቪዲዮ በጣም እንደተዳረሰ በመመልከቱ ሄነሪ ሰዎች ቪዲዮ ላይ ያለው እሱ መሆኑን ሳያውቁ በፊት ወደ ሌላ አካባቢ እንዲሄዱ ለጆን ይነግረዋል። ከአገር መንከራተት የሰለቸው ጆንም ከዚህ በኋላ የትም እንደማይሄድ ለሄነሪ ነግረውና በሁለቱ መካከል ከባድ ጭቅጭቅ ይነሳል። ጆንም ከቤት ሊወጣ ሲል ሄነሪ ሊያስቆመው በመሞከሩ ጆን ሄነሪን አሽቀንጥሮ ይሄዳል። ነገር ግን ጆን በሰራው ስራ በጣም ተጸጽቶ ወደ ቤት ሲመለስ ለሆኑ ግለሰቦች ሄነሪን በመኪና አግተው እንደወሰዱት ስለተረዳ ጆን በፍጥነት ሳምን ደውሎ ከጠራው በኋላ ሄነሪ ወደ ታገተበት ቦታ በመኪና ያመራሉ። ከረጅም ጉዞም በኋላ ሄነሪ የታገተበት ቦታ ይደርሱና ጆን ወደ ውስጥ ሲገባ ሁለት በመጎዶሪያ የተቀጠሩ ሰዎች ሄነሪን ወንበር ላይ አስረውት ያገኘዋል። ጆንም ሄነሪን ከስሩ እየፈታው እያለ ሞጎዶሮች ቤቱን ለየት ባለ መሳሪያ ጠርምሰው ይገባሉ። ሄነሪን ከመጡት ሞጎዶሮች ጋር መፋለም ይጀምርና ጆንና ሳም ግን ከአካባቢው እንዲያመልጡ ያዛቸዋል። ሄነሪም የሚፋለመውን ሞጎዶሮ አሸንፎ ጆንና ሳምን ወዳሉበት መኪና ቢመጣም ነገር ግን የሳም መኪና አልነሳ ስላለች ጆን ኃይሉን ተጠቅሞ መኪናዋን ለማስነሳት መሞከር ይጀምራል። በዚህ ማር ወድቆ የነበረው ሞጎዶር በመነሳት ወደ ሳም መኪና በመምጣት ሄነሪን በስለታማ መሳሪያ ከወጋው በኋላ መኪናዋ ተነስታ እነ ጆን ከአካባቢው ያመልጣሉ። ሄነሪን በደረሰበት ጉዳት በጣም ስለተጎዳ እያጣጣረ ለጆን ለየት ያለ ጩቤና ከሳም አባት ቤት ያገኘውን ጠቋሚ ድንጋይ ሰጥቶት ድንጋዩ እንደሱ ከሎሪን ፕላኔት የመጡ ልጆችን ለማግኘት እንደሚረዳው ከገለጸለት በኋላ ሄነሪ ወዲያውኑ ይሞታል። ሞጎዶሮቹ ሄነሪን እንዲይዙ የቀጠሯቸውን ሁለት ሰዎች በብስጭት ከገደሏቸው በኋላ ለፖሊስ የሁለቱን ሰዎች ግድያ ጆን የተባለው ልጅ እንደፈጸመ የሚገልጽ የጥቆማ መልእክት ይልካሉ። ሳምና ጆንም በመኪና በቀጥታ ጆን ቤት ሊያመሩ ቢሞክሩም ፖሊሶች በደረሳቸው ጥቆማ መሰረት ጆንን ለመያዝ አካባቢውን ስለወረሩት ጆን ቡችላውን ብቻ ይዞ ከሳም ጋር ወደ ሳራ ቤት ያመራል። ጆን ሳራን አግኝቷት ከዚህ በኋላ ላይ ገናኙ እንደሚችሉ እየነገራት የማርክ አባት ጆን ሳራ ቤት እንዳለ ጥቆማ ስለደረሰው በርካታ የፖሊስ አባላትን ይዞ እነ ሳራ ቤት ከተፍ ይላል። ጆንም የፖሊሶችን መምጣት ሲያይ በመስኮት በኩል ዘሎ ሲወጣ ሳራ እሱን ለመከተል ስትሞክር በድንገት አንሸራቷት ልትወድቅ ስትል ጆን ልዩ ኃይሉን በመጠቀም አየር ላይ እንድትንሳፈፍ አድርጎ ከመውደቅ ያድናታል። ከዚህም በኋላ ጆንና ሳራ ተያይዘው ሲሮጡ የፖሊስ መኪና ወደ እነ ጆን እየገሰገሰ ቢመጣም ጆን ግን መኪናውን እጁን ብቻ በመጠቀም ያቆመዋል። በዚህም ሰዓት ሞጎዶሪያኖቹ የሳራ ቤት አካባቢ በመምጣት ማርክና የማርክን አባት ከያዟቸው በኋላ የሞጎዶሩ መሪ ማርክን ጆን ወዴት እንደሄደ ሲጠይቀው ማርክም እየተርበተበተ ወደ ትምህርት ቤታቸው አቅጣጫ እንዳመራ ይገልጽለታል። ጆንም ከሳራ ጋር ትምህርት ቤት እንደደረሰ ሞጎዶሮቹን በዛው ፍጥነት ደርሰው ትምህርት ቤቱን ይከቡታል። ሳምም ከውጪ መኪናው ውስጥ ሆኖ ሞጎዶሮችን መምጣት ለጆን እየነገረው እያለ ሞጎዶሮቹ ትምህርት ቤት ውስጥ በመግባት ጆንን ማሳደድ እንደጀመሩ ማንም ባልጠበቀው ሁኔታ ነምበር 6 በመባል የምትታወቀዋ ጄን ድብድቡን ትቀላቀልና ወዲያውኑ ሁለቱን ሞጎዶሮች ወደ አመድነት ትቀይራቸዋለች። ይህንን ያዩት ሞጎዶሮችም በኮንቴነር ይዘዋቸው የነበሩት ሁለት በራሪ ግዙፍ አብረዎች ፈተው በለቀቋቸው ሰዓት መኪናው ውስጥ ከሳም ጋር የነበረው ትንሽዬ ቡችላ በአስደናቂ ሁኔታ ተለውጦ እጅግ ግዙፍና አስፈሪ ውሻ ይሆናል። ጆንና ጄንም በራሪዎቹን አውሬዎች እየተፋለሙ ባለበት ሰዓት ወደ ግዙፍነት የተቀየረው የጆን ቡችላ ፍልሚያውን ተቀላቅሎ ካደገኛው አውሬ ጋር አስጨራሽ ፍልሚያ ካደረገ በኋላ በመጨረሻም በራሪውን አውሬ ገድሎት ውሻውም ወደ ቀድሞ ቡችላነት ይመለሳል። ከዚህም በኋላ ጆንና ጄን በመጣመር ለተቀሩት ሞጎዶሮችና መሪያቸው ጋር ሲፋለሙ ከቆዩ በኋላ ጆን ኃይሉን በመጠቀም አካባቢውን እንዳለ በማጋየቱ ሞጎዶሮችን ከነመሪያቸው ሲፈጃቸው ጄን ደግሞ ጆንና የተቀሩትን የጆን ጓደኞች ከፍንዳታው የእሳት ወላፈን ታድናቸዋለች። በመነጋታውም ጆንና ጄን ያላቸውን ጠቋሚ ድንጋዮች ያጋጥሙና ሌሎች ከነሱ ፕላኔት የመጡ የነሱ አይነት ሰዎችን አድራሻ ስለጠቆማቸው ወደዛ ለመሄድ ሲዘጋጁ ማርክ መርማሪ ፖሊስ የሆነውን አባቱ የጆንን ቤት ሲፈተሽ ያገኘው ሄነሪ ያስቀመጠውን ሳጥን አምጥቶ ለጆን ይሰጠዋል። ሳምም ከጆንና ጄን ጋር አብሮ ለመሄድ እንደወሰነ ለጆን ያሳውቀዋል። ከመሄዱም በፊት ጆን ሳራን የመለያ ከንፈሯን እየሳማት ነው ያለ የጆን ቡችላ እያነከሰች በጫካው ውስጥ ብቅ በማለት እነ ጆንን ትቀላቀላቸዋለች። በመጨረሻም እነ ጆን የተቀሩትን የፕላኔታቸውን ሰዎች ለማግኘት ጉዞ ሲጀምሩ እያየን
ነው።